አሁን ሲታዩ ውጭ ሀገር ነው እድገት እኛ ጋር ነው። ውልደት ውጭ ሀገር ነው እድገት እዚህ ሀገር። አሁን ጉቺ ከመጣ 4 ወሩ ነው ገና ከአሜሪካን ከመጣ። ጉቺ ፓስፖርት አለው? ፓስፖርት አላቸው። ዲያስፖራ ውሻ ዲያስፖራ ናቸው። ጉቺ እንደዚህ ንሾች 26ቱን እያሳደግክ ምን እንደምታረጋቸው? ያው ሲወልዱ አሁን ስካይ ቅርብ ጊዜ ወልዳ ነበረ። አሁን ከ5 ወር በፊት ወልዳ ነበር። ወለደች? በሰላም ወለደች? በሰላም ተገላግላ ተሸጠው አልቀዋል። እግዚአብሔር ይመስገን። ትሸጣለህ ውሾቹን? አዎ እሸጣለሁ። የሚወለዱትን አዎ። ምንድነው ድምጿ? አሁንም እርጉዝ ነች እንዴ? ያው ሙቀቱ ምናምን ላይት ምናምን ስላለ ምናምን የሰው አይንም በጣም ነው የሚገርመው። የሙሉ ሰዓት ስራህ ነው ውሻ ማሳደግ? አዎ የሙሉ ሰዓት ስራዬ ነው። አሁን በፊት ጊዜ ውሻ ሻጭ ስድብ ነበር። አሁን ደግሞ ውሻ ሻጭ እንደ አንድ ቢዝነስ ነው። እንደ አንድ ቢዝነስ ነው። አሁን ፕሮፌሽናል ነህ አንተ ብዬ አስባለሁ። የውሻ ሳይኮሎጂ በደንብ ታውቃለህ? አዎ በደንብ። ይሄ ምክንያቱም አሁን በሰለጠነው ዓለም ውሻ ራሱን የቻለ ኢንዱስትሪ ነው ማለት የሚበላ ምግብ አላቸው ምናምን። እኛ ሀገር ግን ጎዳና ላይ እንኳን ያለውን ውሻ ስታይ አንዳንዴ ስለ ጎዳና ውሻ እንኳን ስናወራ እንዴ ክቡር የሆነ የሰው ልጅ እያለ አንተ ስለ ውሻ እናንተ ስለ ውሻ ትጨነቃላችሁ የሚሉ አሉና እኔም እንደዛ ነው ያስተያየቱን እስማማለሁ። እኔም እንደዛ ነው የምባለው። ግን ያው የኔ ሆቢ እስከሆነ ድረስ አቅም የሚችለው ውሾች ላይ ነው። እግዚአብሔር ሲል ደግሞ ወደ ሌላ እንገባለን። አሁን የምትላቸው ነገሮች ይሰማሉ? አዎ ይሰማሉ። እስኪ የሆኑ ትእዛዛቶች ይቀበላሉ? አዎ እነዚህ ገና ባይዘው እድሜያቸው ትንሽ ነው። በተለይ ይሄኛው ተው እንጂ ይሄኛው ገና 8 ወሩ ነው ከተወለደ ማለት ነው። ስንት 8 ወሩ ነው። አሁን ወደ 9 ወር ይሄኛው። ተው እንጂ የምር እሷ አሁን አመት ከ2 ወር ሆኗታል። አይመስሉም ግን አይደል? የ40 ዓመት የ50 ዓመት ነገር ነው የሚመስሉት። ፊታቸው እኩል ናቸው። ባይዘው ከጉቺና ይሄ እኩል ናቸው። ጉቺም 8 ወሩ ነው። ጉቺ 8 ወሩ ነው። ከንፈር ስር ጠባሳ ያለው የውሾቹ አይደለም። የውሾቹ አይደለም። ወሽ አይደለም። አይዟችሁ ፈርተው ሰማ ተነክሶ ይሆን እንዲህ አይነት ነገር ግን አለ። የነሱ ሲቧጭሩ ምን ሲሉም አለ አንዳንድ ምልክት ይኖራል። ለጨዋታ ምናምን ነገር የሚይዘው አለ፣ ለመጉዳት ሳይሆን እንዲሁ ፍቅራቸውን ለመግለጽ ምናምን ነገር። የየሰው ሆቢ ይገርማል አይደል? አሁን ኧረ ጉድ ነው። ቤት ውስጥ እንደዚህ ስለሆነ የሚሆኑት እና በቃ አሁን በሰላም ነው ማለት ነው። ምንም አልሆንም። በቃ አሁን ሰላም ነው። በቃ ሰው ትንሽ ስለበዛባቸው ሰላም ጎበዝ። ምን ያህል አመት ሆነ ውሻ እንደዚህ በማለት? አሁን 8 አመት ኦሬዲ 9 አመት። 9 አመት። አዎ ስራው ላይ ነው በስራው በጣም ከሚባለው በላይ አይደለ? አዎ በጣም። አሁን የያዝከው ውሻ ይሸጥ ቢባል ስንት ነው እሱ? ያው አይሸጥም ግን እስከ 100 ምናምን ያወጣል። ካደጉ በኋላ ፕራይሳቸው ይጨምራል። ስለዚህ ውሻ ብቻ አይደለም ሎተሪ ነው። እሱስ እሷ እንደውም ትጨምራለች ሴት ስለሆነች። ሴት አይሸጥም አይደል? ትፈልጋለህ አንተ? ትፈልጋቸዋለህ። የማዳቀል ነገር አለ? አሁን ይሄ ካደገ በኋላ ባሏ ነው የሚሆነው እሱ። ባልና ሚስቶች ናቸው። በጣም የሚገርም ነው። የጉቺ ስጣ ፈንታ ምንድነው? ጉቺን እኔ ልውሰዳት መሰለኝ። ጉቺ አሁን ጉቺ ስንት ታወጣለች? አፎርድ ካረካት እስከ 300 ሺህ ብር ታወጣለች ጉቺ። ጉቺ 3 ከምር ነው? ጉቺ የተባለችው እንደ ብራንድ ነች። እሷ ነው ያው ከአሜሪካን ሲመጣ የፈጀው ፕራይስ በጣም ውድ ነው። ብሪዳቸው በጣም ውድ ነው ካሉት ውስጥ። አሁን እዚህ ያሉ አሁን አዲስ አበባ የኛ ብቻ መኖሪያ አይደለም፣ ብዙ አፍሪካውያን ዲፕሎማቶች መኖሪያ ነው። ከነሱ ጋር አብሬ መስራት ነገር አለ? አሁን ስሰማኔ ኤምባሲዎች በአጠቃላይ በአብዛኛው ካንተ ጋር እንደሚገናኙ ምናምን ሰማለሁ። ከውሻ ጋር በተገናኙ በጣም የሚገርም ነው። በደንብ ኮንታክት ያደርጉኝ። ቢታመሙ የት ነው የሚታከሙት? ተወግተዋል አሁን? አይ አለ ሆስፒታሎች አሉ። አሁን እንደውም አሪፍ ሆስፒታሎች አሉ። አረ ነገሩ እንዴት ነው? ራት በልተዋል አይደል? ራት በልተዋል። ግን ያው
ትንሽ አልጠገቡም። ግዘርት ነገር የሚያስፈልጋቸው ከዚህ በኋላ እራት ላብላችሁ ብለህ ነው የመጣው እኔ ጋር እኮ እሱን እኮ ብለን ነበረ እስካሁን ግድ የለም